ሰላም ውድ የእስቲካ ቤተሰቦቻችን ዛሬ በድጋሚ በሌላ ቪዲዮ መተናል። እስከ ቪዲዮ ፍጻሜ ድረስ አብራችሁ ቆዩ። ፎሎ ማድረግ እንዳይረሳ፣ ሰብስክራይብም እንደዛው የደወል ምልክቷን ተጫኑ። ቤተሰብ ሁኑ። በደንብ ሳፖርት አድርጉን። በእንተንም ቢሆን በገንዘብ ሰብስክራይብ ብቻ ይደረግ። ሰብስክራይብ ብቻ ይደረግልን። ወደ ቪዲዮ Okay, let's go. ሹፌሩ የልጅሽን ስልክ ቁጥር ስጭኝ አለኝ። ልስጣ? ጌታ ኢየሱስ ጌታ እኔ አውቋል፣ ግን የልጅሽን ስልክ ቁጥር ስጭኝ አለኝ። በኢየሱስ ስም የምራቸውን እናትና ልጅ አንተ ይሄዱ። ቆይ እናቶችን በየጀነሬሽኑ እየተለያዩ ነው እንዴ? የድሮ እናቶች ቢሆኑ በፍልጥ ሰፈር ለሰፈር አሯሩጠውታል። ምን ይባላል? ምን ትያለሽ? ምን አይነት ዘመን ነው? ምን አይነት ዘመን ነው? መጣ ጭራሽ ተቀጣ። አረ መጣለች አንተ። አይ ልጅቷ ግን የምፈልግ እንትን እያየሁባት ነው። እንደ እውነቱ የምፈልግ አይ ልጅቷ ተሳተን በዚህ እናትየው እንድትዳርላት ፈልጋለች። ምን አለ ቀርበሽ ብትረጂው ጉዳዬ አልጣሻችለው እኔ ብቻዬ ለኔ ማሽ ወይም ለዳኒሮስ ታድርሱልን። መንታ ወንድም መጥቷል፣ ነው ሰደው የጠፋው ብራዘርሽ መጥቷል፣ ነው ሰጂው ቆርጣችሁ ላኩለት። ፍጹም የሚባል በጣም አይናፋር ጓደኛ አለና ማለት ነው። ከፍቅረኛው ጋር ሩም ይዘን እንግል ለማለት ከዛ መከላከያ መግዛት እንዳለበት ረሳ። ከዛ በኋላ በጣም ፈራና ፋርማሲ መግባት ለጓደኛው ደውሎ በእናት በቀን እንትን ፋርማሲ ሄዶ መግዛት በጣም ያስፈራል ይለዋል። ጓደኛው ምን ቢለው ጥሩ ነው ለክተ ነው እንዴ መከዘው ይሄ ያስኬዳል። ፋርማሲ ለምትፈሩ ለአንዳንድ ሰዎች ያስኬዳል በደንብ። አይ ሲጀመር ያስፈራል። ምን ያስፈራል? ፋርማሲ ለምን? አንደኛ እኔ ሌላ ነገሩን እኮ አይደለም የምፈራው። ይሄ ፋርማሲ በር ላይ ግንድ ላይ ተጠመጠመ እባብ ምናምን እሱን እፈራለሁ። እኔ አልደርስም ወደ ፋርማሲ። መምህሩ ወደ ክፍሉ ሲገባ ተማሪዎቹ የመምህሩን ወንበር ኮርኒስ ላይ ሰቅለውበት ነበር ያገኘው። በዚህም ጊዜ መምህሩ ተማሪዎችን ምንም አላለም። ይልቁንስ በተቃራኒው ፈገግ እያለ ተማሪዎችን ሰላም ካለ በኋላ ለተማሪዎቹ ዛሬ ፈተና እንዳለ በመንገር ወደ ብላክቦርዱ በመሄድ የፈተናዎቹን ጥያቄ መጻፍ ጀመረ። እናም የምትፈተኑት 3 ጥያቄ ነው፣ የሚያዘውም ከ30 ነው በማለት ለተማሪዎቹ አስቀድሞ ነገራቸው። አስተማሪው ጥያቄውን መጻፍ ጀመረ። አንደኛ ጥያቄ፣ ወንበሩ ከመሬት ያለው ርቀት ምን ያህል ሜትር ነው? ይህም ጥያቄ 1 ነጥብ አለው። አስተማሪው ጥያቄውን ቀጠለ። ጋደል ያለው ወንበር ከኮርኒሱ በስንት አንግል ላይ ይገኛል በማለት ሁለተኛውን ጥያቄ ጠየቀ። ይህም ጥያቄ 1 ነጥብ አለው። ታዲያ ሶስተኛዋ ጥያቄ 28 ነጥብ ነበራት። ጥያቄውም እንዲህ የሚል ነበረ፣ ይህንን ወንበር ኮርኒስ ላይ የሰቀለው ማን ነው የሚል። በጣም በሚገርም ሁኔታ ክፍሉ ውስጥ ካሉ 25 ተማሪዎች መካከል 24ቱ የሰቀለውን ተማሪ ስም ጻፉ። እናም ሁሉም 28 ነጥብ አገኙ። አስተማሪውም ወንበሩን የሰቀለውን ልጅ በቀላሉ አገኘው። በፔሪዱ እንዳይገባና ወላጅ እንዳያመጣ ነግሮት ከክፍል አባረረው። አንዳንዴ ለችግሮቻችን መፍትሄ ከኃይል ይልቅ ብልሃትን ብንጠቀም መፍትሄውን በቀላሉ ማግኘት እንችላለን። የዚህ ቪዲዮ ጸደይ መልእክት ከዚህ የተሻለ መልእክት ሊገኝ አይችልም። አንተ ግን ይመችው ሰውዬው። እኔ በቃ ማን ይሰጠለው ነው ጓገጭ ያርዝ ብዬ ስጠበቅ ደርድሮ እንደኛ ሀገሮቹ በጎማ በውሃ ይሳሰብ። ይሄ አስተማሪ ስሙን ብቻ ሳይሆን የተሸከመው በተግባር ለነገሮች መፍትሄ እንዴት መምጣት እንዳለብን የሚያሳይ አይነት ሰው ነው። አይዲያው ነው ያመጣው ችግሩን ለመፍታት ነው እንጂ እርግጠኛ ነኝ ፈተና ይሆናል ብዬ አላስብም። ስለ ነገሮች ላይ የሆነ ጫና በመጣበቅ ቁጥር አንተ በዱላ ወይ በምን ነገር ለመፍታት ከመጣርህ ይልቅ እንደዚህ አይነት ሲስተሞችን መጠቀም መቻል እንድትችል አይምሮ ማሰብ እንዲችል እየከፈተ ነው መንገድ። በጣም ጸደይ ነገር ነው። ያበደ አስተማሪ ነው። አስተማሪ ምንም በቃ ጥያቄ የለውም። ረጀለሲ ተነሽያ ኧረ አልችልም ተነሳ
አልችልም። አሁን በደንብ ስማኝ። አንተ ጀግና ወታደር ነህ። አሁን ደግሞ የምፈልገው ነገር ተነስተህ እነዚህን ውሾች እንድትጨርሳቸው ነው። ደግሞም እንደምታደርገው አውቃለሁ። አንተ ምንድነህ? እኔ ወታደር ነኝ። ኧረ በእናትህ በዚህ ወን ዝንብም አትመታም። አንተ ምንድነህ? ወታደር ነኝ። ኧረ ምንድነህ? ወታደር ነኝ። ኧረ አይሰማም። ወታደር ነኝ። አስበለው። አንዳንድ ከኛ ጋር የሚሄዱ ሞቲቬሽኖች አሉ። ከኛ ህይወት እንዶ በግድ አስጨንቀን ወደ ህይወት ልናመጣቸው ምን መከራቸው ልክ እንደዚህ ፌል የሚያደርጉ አስበለው። ልጅ በእናትህ ሆዴን በለው፣ አንጀቴን በለው። እንዲ በግድ አንዳንድ መካሪዎች ግን ወደ ገደል ነው የሚከቱ። ነገር ላይ ሁሉም ምክር እኮ ለአንተ ይሰራል ማለት አይደል? አዎ ይሄ ጉድጓድ ቆፍሮ ቀበረው። ኧረ አፍጥኛው አስቼ በእናትሽ ወይ ቤቢ። ኧረ እባክሽ ገቡ እንግዶቹ። ጭራሽ አባትሽ ተቀምጧል። በቃ አሁን ልላካቸው። እሺ ሽማግሌዎቹን አሁን ልላካቸው። ኧረ አስቼ ምንድን ነው የምትኳኳለው? በእናትህ ኧረ ቶሎ በል እኮ ልሄድ እኮ ነው። እኔ እኮ ጨራርሻለሁ። ሽማግሌዎቹን እየጠበኩ ነው። አባቷ ቁጭ ብሎ እየጠበቀን ነው። በእናትህ እኔ የምለው ግን ኮረኔ እንደው ዝም ብለን እንደዚህ በባዶ እጃችን ልንሄድ ነው? በግ ነገርም እየጎተትን አንሄድም? በግ ታዲያ እሱን ይዘው ሂዳ። ታዲያ ምን ችግር አለ? እናንተ ሰዎች ተው፣ እዚህ ቤት ነገር እንዳታመጡ። እኔ ስለዚህ ነገር አላውቅም፣ የለሁበትም። እኔም ፈርቻለሁ። ምን ላድርግ? እኔም ተከፍሎኝ ነው። ኮረኔ እባክህ አታካብዱ። ይህ እኮ ኖርማል ነገር እኮ ነው። የውሸት ሽምግልና ነው። መስቀለኛ ጥያቄዎች ልንጠየቅ እንችላለን። አሁን በመሀል ልጁ ምን አለው ቢሉን ምን እንላለን? እስቲ ንገሩ። ምን አለው ትላለህ? ምን አለ አንተ? ምን አለኝ? እንትኑ ብቻ እኮ ነው በራሱ ስም ያለው፣ ሌላ ምንም እኮ የለውም። ዳኞች ለተወዳዳሪዎች ማቾች አታሽቃብጥ እባክህ። አንድ ደቂቃ አለ፣ ቶሎ ጀምር። እሺ የግጥሜ ርዕስ የድሃ ቀብራራ ይላል። የድሃ ቀብራራ ወደ ሰማይ አራ፣ አሩም ሰማይ ላይ ጉም ሰራ። ሰማዩም ሲሸተው ምንድነው የሚሸተው ሲል ጮሆ ተጣራ። ጩኸቱን የሰማው ይዳሽን ተራራ፣ እኔ ሁን ምሸተው ሲል ለራሱ ፈራ። ጩኸቱን ቀጠለ ዳግመኛ ተጣራ። ግንባሁን ወዲያው ከተፋለ የሰማይ አገልጋይ የሆነው አሞራ። ሰማዩን በንዴት ከየት እንደታራ የማን እንደሆነ መርምሮ እንዲያጣራ ተሰጠው አደራ ለሰማይ አገልጋይ ለሆነው አሞራ። አሞራም ለራሱ እንዲህ አለች ሰማዩን አክብራ፣ አደራ ትልቅ ነው አደራ ሲል ለራሱ አወራ። ወደ ምድር ወርዶ ገባ ወደ ስራ፣ ቀን ከሌት ሲያጣራ የሆነች ፍንጭ አገኘ ከየት እንደታራ። ወደ ቦታው ደርሶ ዳግመኛ ሲያጣራ ወዲያው ደረሰበት የሆነ ደሃ እንዳራ። ያን ደሃ ፍለጋ አስነሳ አዋራ ታመሰ መንደሩ፣ ሰዎች ሁሉ ፈሩ። ግን በዚሁ ጥንቅጥ መሃል አንዱ እጁን አወጣ እየተንጠራራ። ምንድነው አላሞራ? እኔ ነኝ ደሃው፣ እኔ ነኝ ቀብራራው፣ ወደ ሰማይ አራው ማይቻለው እንጂ የሰማዩን ያስቆጣው ሲል በኩራት አወራ። በዚህ ተበሳጨው ያ ምስኪን አሞራ ለድሃው አተኩሮ እያየው እንዲህ ሲል አወራ። ድሃ የድሃ አሩ ይሸታል ከኤቨረስት ተራራ እስከ ጨበራ ጩርጩራ፣ ቋ ጧ በረረ ማለት ነው። አመሰግናለሁ። ውጣ ለዛሬ የነበረን ቪዲዮ ይህን ይመስላል። ቀጣይ በሌላ ጸዴ ቪዲዮዎች እስክንገናኝ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጠብቁን። ጠብቁን። በቃ ምንም ማድረግ አይቻልም። ቀጣይ ሳምንት በሌላ ቪዲዮ እስክንገናኝ መልካም ሳምንት።